ለአሰራር በጣም ቀላል ይሆንና እንደዚህ ከለርፉል ሆኖ የሚያምር የቦሎቄ አሰራር ነው ማሳያችሁ። እኔ የተጠቀምኩት ነጭ ቦሎቄ ነው። እናንተ የፈለጋችሁትን አይነት ቦሎቄ መጠቀም ትችላላችሁ። መጀመሪያ የጋለ ዘይት ላይ የተከተፈ ሽንኩርት አድርጌ አበሰልኩኝ። በደቃቁ ነው የከተፍኩት ሽንኩርቱን። ከዛ እሱ ላይ ደግሞ በትንንሹ የተከተፈ ዝኩን ያደረኩኝና እሱን በከፊል አበሰልኩት። ሙሉ ለሙሉ ሳይበስል እሱ ላይ ነጭ ሽንኩርት አደረኩና አብሬ ያበሰልኳቸው። ከዛ የበሰለ ቦሎቄ ጨመርኩበት። ቦሎቄውን ዘብዝፍ ያሳድሬ ነው ከዛ በኋላ የቀቀልኩት። እሱ በደንብ እንዲበስል ያደርገዋል። ከዛ እዚህ ጋር ደፍጠጥ ያደረኩት በኋላ ውሃ ስከልሰው በጣም ቅጥን እንዳይልብኝ ነው ውሃው። ውሃ ከከለስኩ በኋላ ደግሞ ተለቅ ተደርጎ የተከተፈ ቲማቲም አደረኩበት። እኔ ብዙ ሙትት እንዳይል እንዲታይ ስለፈለኩ ነው። እናንተ ማድቀቅ ትችላላችሁ። እሱ እየበሰለ እንደዚህ አይነት ኬኮች ማዘዝ የምትፈልጉ ከሆነ ላይ ባስቀመጥኩት ስልክ ቁጥር ማዘዝ ትችላላችሁ። የካሮት ኬክ፣ የቻኮሌት ሞካ ኬክ እንዲሁም ለተለያዩ ፍሌቨሮች አሉን። ደውላችሁ ዘዙ። ቲማቲሙ ከተደረገ በኋላ ብዙም ሳይሞት ነው ቲማቲሙ። እነዚህን ቅመሞች ጨምሬ ከዛ ደግሞ ፐርስሊ፣ ሮዝመሪ እና የሎሚ ፍቅፋቂ ማደረኩበትና እነሱን ካዋሃድኩ በኋላ ትንሽ ደቂቃ ብቻ እሳት ላይ አቆይቼ ነው ያወጣሁት። ሞክሩት።